ጸጋ እየሰማሁ ነው። የሆነ ከባድ ነገር ተፈጥሯል። ምንድነው እሱ? አረ የሆነ ማላውቀው ሰውዬ ቹቻና ቤዛን በእንባ እያራጫቸው ነው። የምርህና? አዎ የምሬን ነው። አንዱ ቪዲዮ ይዣለሁ ልክልሻለሁ። እሺ አሁን አብረሃቸው ነህ? አረ ሰውዬው ጥሏቸው ሄዷል። ቤዛና ቹቻ ግን ተንበርክከው እያለቀሱ ነው ያሉት። ሰውዬው እንዳያመልጥ የገባበት ገብተህ ተከታተለው። ቪዲዮውን ደግሞ የፈጠነ ላክልኝ። እሺ አሁን ልክልሻለሁ። ዳኒ ቶሎ አንሳው። ዳኒ አንሳው። አንተ ብሽቅ የኔን ስልክ አለማንሳት ማለት ምን ማለት እንደሆነ አሳያለሁ። ማስደበር ነው አይደል? ለምን ነው የምታስደብር? ያው የምፈልገውን ነገር ስላላገኘንልህ ነው።
እኔም እኮ በጣም ብዙ ቦታ ፈልጌ ነበር። አይ ግን በዚህ ዘመን የትኛው ፋራ ነው ደስታ ከረሜላ ካልፈለክልኝ ምናምን ብሎ የሚጋፈጥ? እሱን ስቴፕ ታሪኩ በጣም ብዙ ናፍታታ። አረ ደግሞ ካፍታቶት ሌላ ጦሽ ይዝብኝ ይመጣል። አልገባኝም። ገብቶኛል። እንዳልገባኝ? አዎ። እና ብታፍታታው ምን ይጎልባል? ሊስቃዙ ካልደበረች ችግር ይገኝ። አንተ ልጅ ቆይ ግን ሳላስበው እያስደበርኩ ነው እንዴ? አንቺ እና አንቺ መቼም ቢሆን አታስደብሪኝ። እንዴት ነው ማላስደብር? ሰው አይደለሁ እንዴ? ማለቴ እንደዛ ሲያው በሚቻልሽ አቅም ልታግዢኝ ሞክረሽ ነው። ስለዚህ እሱማ ምን ነው ብቻ በእናትህ የሰፈርኩ ጀለሶች እንዳለ ሰብስቤ እኮ ነው ያስፈልጉት። ግን የሌለን ያስገርምሽ። እንዴት በዚህ ልክ ትረጅኛለሽ ብዬ አላሰብኩም። ምን ችግር አለ? ጅል ስናደርልሽ እንዴ አንቺ ቃጁ በጣም ነው የማመሰግን። አይጭ በእናትህ ወደዛ እኔ እንደዚህ አይነት ነገር አይመቸኝም። እሺ አመሰግናለሁ ምናምን በቃ ጅል ስናቆይሽ ችግርሽን አብረን ነው መካፈል። እሺ በቃ ሶሪ። እሱ ደግሞ የሌለ የባሰበት ምኑ ሶሪ? አዎ እስታይ ባይሆን እሱ ይጸዳኛል። እና እስኪ አንተ እዚህ ጋር ስራ ከሰራ ቆይ ምንሽ ነው? ምንድን ነው እየተናደርክ ትመስላለህ። ምን ነው ችግር አለ እንዴ? አዎ ትልቅ ችግር ተፈጥሯል። የምን ችግር ነው? አልናገርም። ለምንድን ነው የማትናገረው? ምክንያቱም ችግሬን በራሴ መንገድ መፍታት ስለምፈልግ። ቆይ ብትናገር ምን ትሆናለህ? ቆይ እሱ ማን ሆኖ ነው እሷን ደስታ ከረሜላ ግዢልኝ የሚላት? አዎ የምትናገር ከሆነ ተናገር። ሰውዬ ምንድን ነው ችግር? እስከ ዛሬ ሰጠሁት ቡጤ አልበቃም ካለው ለአንዴና ለመጨረሻ ጊዜ እገላግለዋለሁ። ላንተ ምን ሆናችሁ? ኧረ ጀለስ ጓገጭ እያለች ነው። ማን ላይ? አልናገርም አለ። እኔ አውቄዋለሁ። ናታን ላይ ነው አይደል? አዎ ናታን ነው። እኔ ቾምቤ ማን እንደሆንኩኝ ባላሳየው ሞቻለሁ። አንበሳ ወንድ ልጅ እንዲህ ነው በቃ። ፍቅሩ ሲነኩበት ዘራፍ ብሎ ማስመለስ አለበት። አንተ ደግሞ ምን አለ ልጁን ብታረጋግበት? እባክህ ያረጋጋ። ይሩጥ በሱ። አሁን እኮ አብረው ወክ እያደረጉ ሲሄዱ ብታይ ተዋትለኝ። ከናታን ጋር ነው? አዎ ከናታን ጋር። ኧረ ቃጁ እንደዚህ አይነት ነገር እኮ አይጸዳትም። ቀስቴ ችግሩ እኮ እሱ አይደል? እና ታዲያ ምንድን ነው? እሺ አሁን ለምሳሌ ቹቻ ከሌላ ሰው ጋር እንደማትሆን እርግጠኛ ነህ አይደል? ቀጥል እያልኩ ነው ሰውዬ። በጣሊያኖ ነው የማወራው። እሺ ከሌላ ወንድ ጋር ግን ተቀራርባ ብታይ ታነው ወንድ ምን ታደርገዋለህ? ኦቹ ዚዮኔ ነው የማደርገው። እሱ ደግሞ ምን ማለት ነው? እገለዋለሁ እያልኩ ነው ሰውዬ። በጣሊያንኛ አይደለ? በስ ስለዚህ አየህ እኛም የተሰማን ያለው ስሜት እሱ ነው። ስለዚህ እኔ ቾምቤ ሰራ አድርጌ እስከ መጨረሻው እገላግለዋለሁ። ያሬድ ግን ከአልቤርቶ ጋር ያለውን ነገር የሆነ መላብን ፈጥርላት መልካም ነው። ትሬኒንግ እንደጀመርኩ ሰማና ፈራ አይደል? አይ እንደዛ እንኳን አይደለም። እና ምንድን ነው? አይ እሱን ወደዚህ ጀማ ያመጣሁት እኔ ነኝ። አንተም ደግሞ ጀለስ ነህ፣ እሱም ጀለስ ነው። ስለዚህ ተነጋግራችሁ ፊክስ ብታደርጉት ጸዴ ነው። ኦኬ ግን የምሰራውን ስፖርት አላቆምም። እሱ በጭራሽ የሚቆም ነገር አይደለም። እና አሁን ታዲያ ልጥራው? አይ ዛሬ ሲሆን ነገ እናናግረዋለን። እንደዛ ከሆነ መልካም። ስለዚህ ልብስን ቀይርና ወደ ስራ እንጀምር። አስተያየሽ በልፍት ነው ያሳየው። ገባ 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 ዳኒ ማን ይሰጥ? የት አለ? እንዴ ሰገር ነበር እኮ። እሺ ምን አይነት ሰውዬ ነው? የሆነ ትልቅ ሰውዬ ነው። ይህ ነገር ከበዳለ ምን ልከውልኝ ነው? ብቻም የፈነዳ ነገር እንዳይሆን ባልከፍቶ ይሻላል እንዴ? ምን አባቱ የመጣኝ ባልከፍቶ።
ይህ ወረቀት ደግሞ ምንድን ነው? አንተ አቃጣሪ፣ ስልክህን ፎርማት አድርጌዋለሁ። ከዚህ በኋላ የምታደርገውን ነገር አቁም። ደግሞ ስልኩን ስትከፍተው ቆንጆ ፎቶ ታያለህ። እና በቅርቡ ዋጋውን ያገኛል እያልከኝ? አሪፍ እቅድ ነው ያወጣሁት። ጆኒ ግን መጠንቀቅ አለብህ። ይህን ነገር ሰብለ ያወቀች ማለት ነገሩ ብልሽት ሽቱ ነው የሚወጣው። አይ እኔ ራሴ ስለማደርገው መቼም ቢሆን አታውቅም። እንደሱ ከሆነ በጣም አሪፍ። እና እኔ ምን ላግዝ? አይ ለጊዜው ምንም የለም፣ ግን እቺ ነገር ያትስኪ። ምንድን ነው? ለሰብሊ የአንገት ሐብል ልገዛላት አስቤ ነበር። አረ በጣም አሪፍ ናቸው፣ ግዛላት፣ ደስ ይላታል። ጆኒ ቴኳንዶ ትሰራ ነበር እንዴ? አይ የሆነ ታይም መሞካከር ነበር። አልነገርከኝም? አይ ያው ብዙም ስላልገፋሁበት። ግን እኮ ተሸላሚ ነገርም ትመስላለህ። አረ ካሌቡ አንቺ እንደምታስቢው አይደለም እኮ። አንድ ወርዲ የሚባል በጣም ጎበዝ ተማሪ አለና ያው የሱ ሽልማት ነው። ከሱ ተቀብዬ ሄጄ ነው። ይገርማል። አሁን እሱን ተውና ሐብሊው እንዴት አየው? አረ በጣም ጸዴ ነው፣ ግዛላት፣ በጣም ደስ ይላታል። እንደዛማ ከሆነ በቃ ገዝቼ እሰጣታለሁ። እዚህ እንደማገኘሽ አውቄ ነበር። በትንሽ ወደ ክላስ እንግባ። ገና እኮ አልተደወለም። አውቃለሁ፣ ግን ክላስ ምንገባ ይሻላል። ትንሽ ሰብሊ። እዚህ ነው ይሻላል። ለምን? የዛ ልጅ አይነት አደረገ። ስለማን ነው የምታወሪው? ስለ ጀንትልሽ ነው። አንቺ እንዲያውም ረስቼልሽ፣ ትናንትና ጀንትሉ ነው የሸኘሽ። ማታ በስልክ ስናወራ ነግሮኝ ነበር። ማለት በስልክ ታወራላችሁ እንዴ? ማውራት ቢሉት ማውራት መሰለሽ? ስንጀናጀን እኮ ነው የምናድረው። ይሄ ልክስክስ ድሮ ማውቄበት ነበር አጭበርባሪ እንደሆነ። ቆይ አንቺ ምን አናደደሽ? ፍቅረኛሽ አይደለ? ከኔ ጋር በስልክ ማውራቱ ይሄን ያህል ያናደደሽ ምንድነው? ነው ወይንስ ስለምትወጂው ቀንተሽ ነው? አለም ቆይ ምን ለማለት እየሞከርሽ ነው? ለማለት የፈለኩት እኮ ግልጽ ነው። ቆይ አንቺ ከኔ ጋር ስለተጀናጀነ ምን አናደደሽ እስካልቀናሽ ድረስ? ከቀናሽ ደግሞ ወደሽዋል ማለት ነው። አልወደውም። ማየት ራሱ የሚያስጠላኝ ሰው ቢኖር ኤላ ነው። እንኳን ስለወደው ይቅርና ካልሽ ጥሩ ነው። እኔ የምፈልገው እሱን ነው። ጀንትሉ የኔ ብቻ እንዲሁ። ከፈለግሽ ለምን አዝለሽ አዞሪ? እሱን ታዩና ግን ትናንት እስከ ነበር የሸኘሽ? እስከ ታክሲ ተረፈስ። ምስኪኑ ጆኒ ይሄን አንጀቱ ቅጥል ብሏል። ለምን ቅጥል ይላል? እንደ ፍቅረኛ ወርተን የፈታነው ነገር ስለሆነ ምንም አይመስለው። መስሎሽ ነው ባክሽን። ይሄኔ በቅናት ድብን ብሎ እንቅልፍ ሳይተኛ ነው ያደረው። እኔ ያለውለት ለምን እሱ እንቅልፍ ያጣል? ደግሞ እንቅልፍ ቢያጣም ከኔ ጋር ሲያወራ ነው እንጂ አንቺ እንዳሰብሽው እንኳን አይደለም። ካልሽ ጥሩ ግምት ያልሰራ ማለት ነው። ይልቁንስ ትንሽ ክላስ እንግባ። አልሄድም አልኩሽ እኮ ሰብሪ፣ በእናትሽ አልሄድም እንጂ የራስሽ ጉዳይ። አንተ ልጅ ቆይ ምንድነው ችግር? እናንተ ናችሁ፣ ሌላ ማን ሊሆን ይችላል? እኛ ደግሞ እነማንን? አንቺና መሰሎችሽ። ቆይ ፊትህን ደግሞ ምን ሆነ ነው? ሰርጀሪ ተሰርቼ። ዳን ያልቀለድኩም ስትይኝ እኔስ ቀልብ የሚመቸኝ ይመስልሻል? እኮ ታዲያ እንኳን ተናገራ። ትላንትና ለአንቺ ቪዲዮን ከላኩ በኋላ የሆነ ሰውዬ መጥቶ በቦክስ መጣ። ከዛ ከሰዓታት በኋላ ነው ከፊንት የነቃሁት። አላምነህ። ስልኬን ወስዶ ፎርማት ካደረገ በኋላ አንድ ፎቶ ብቻ ያስቀርቶ በጻን ይላክልኝ። ምን አቃጣሪ ነኝ ነው የሚለው? ቆይ እሺ ማን ነው እንደዚህ ሊያደርግ የሚችለው? ይሄን ስራ ከዚህ በኋላ መስራት አልፈልግም። ማለት ግልጽ ነው እኮ ምንም ነገር መስራት አልፈልግም። ቺስታ ሆኜ ለአባቴ መኖር ነው የምፈልገው። ይሄማ በፍጹም አይሆንም። ቆይ ምን ልታረጊ? ግፋ ቢል ብታስደበድቡኝ ወይ ደግሞ አገተሽ ብታሰቃይኝ ነው። ከዚህ በኋላ የፈለግሽው ነገር ማድረግ ትችላለሽ። እሺ ብሽቅ። ቆይ ምንድነው እየተፈጠረ ያለው ነገር? ይሄ ሰውዬስ ማን ነው? የግድ ዳንኤል አከለኝን ቪዲዮ ተጠቅሜ የዚህን ሰውዬ ማንነት ማጣራት። ገበርቲን ለብሰ ናንኛ
አልልህም የዘመኑን ካቦት ቀርባ አልልህም የአገሬን የወንዜ እጀ ጠባቡን የሚያምረኝ ቲቸር ሽሜ ግን ታድሎ ለአንተ እኮ ነው። አንተ ግን የማይገባህ ዱዞን ክብኝ እንጂ እንዴ በቃ እንደዚህ አታፍጭብኝ። በአራቱም አቅጣጫ እያስፈልኩኝ ነው። ደስታ ከረሜላዬን ሳትይዝ እንዳታገኘኝ አላልኩም? ምን ላድርግ መስዬ ታውቂያለሽ፣ አይኖችሽን ካላየሁ በጣም ነው የምትናፍቂ። ናታን እሱ እኔን አይመለከተኝም። መሲኒያት አጨክኝብኛ። በዛ ላይ ደግሞ እኮ ቃጁል ትረዳኝ ተፍ እያለች ነው። ምን የዛችን ዱርዬ ስም ነው የጠራኸው? አረ ምን ያልጠራውን መስሎሽ ነው? ናታን አታናደኝ። አዎ በቃ እሷ እኮ በጣም ብዙ ሰው ስለምታውቅ ነው። በል ናታን ካጠገቤ ሂድልኝ እሺ። ቆይ ግን አንቺ ደስታ ከረሜላውን አይደል እንደ ፈለግሽው? ቃጀል ብታመጣው ሌላ ሰው ቢያመጣው እንዴት ሳድርጌ ባመጣው ምን ችግር አለ? አሁን አረጋገጥኩ ከእህትነት ሌላ እንደማትፈልገኝ። በእናትሽ መሲ ዝም አትበይኝ። እንደውም ትሰማኛለህ ናታን፣ ከዚህ በኋላ ደስታ ከረሜላውንም ቢሆን ፈልገህ ብታመጣልኝ ደስታዬን አትመልስልኝም። እንደውም ተወሽ አትልፋ። መሲ ግን ታውቁሻል፣ በጣም ግራ እያጋባሽኝ ነው። አሁን እውነቱን ማወቅ ትፈልጋለህ ምን እንደሚያስደስተኝ? እሺ ንገሪኝ፣ ምንድን ነው የሚያስደስትሽ? ከዚህ በኋላ እኔና ያንተ ጓደኝነት እንዲቀጥል አልፈልግም። ወይ ደግሞ ምን ማለት ነው? ምክንያቱም አንተ አጠገቤ ስላለህ ነው ደስታዬን ያጣሁት። ቆይ እኔ እንዴት አድርጌ ነው ደስታሽን ያሳጣሁሽ? በጣም ስላፈቀርኩህና አንተን ማግኘት እንደማልችል ስላወቅኩ። መሲ መልሽልኝ፣ ዝም አትበይኝ። ምክንያቴ ብዙ ነው። አሁን እንደዚህ ብዬ ብነግርህ አይገባህም። በቃ ከዚህ በኋላ አጠገቤ አትድረስ፣ ላይህም አልፈልግም። እሺ ፍላጎትሽ ከሆነ ካጠገብሽ ገለልልሻለሁ። እንዴትስ አድርጌ የሆዴን ላሳይህ? ምን ቃል ተናግሬስ ውስጤን ልግለጽልህ? እንጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ ባክህ እንደምወድህ። ሚሰብለ ምን ሆነሽ ነው? ሞዴሊንግ እንደሚሰራ ሰው ጎብለል የምትይው? በጣም ስለተናደድኩኝ ራሴን እያረጋጋሁ። ንዴትሽ አፍንጫሽ ላይ ነች አይደለ? ቶሎ ነው ቦግ የምትይው። ይሄ ሁሉ ንዴት ግን በአንተ ምክንያት ነው የመጣው። እሺ ምን አደረኩሽ ደግሞ? ልክስክስ መሆንን አወቅኩት። ሚሰብለ እየገባሽኝ አይደለም፣ አብራሪልኝ። ትንሽ አታፍርም? እኔ ሸኝታኝ ስታበቃ ከቤስት ፍሬንድ ጋር ስትጀናጀን ስታደር እና ምን ችግር አለው? እኔ እኮ ገርል ፍሬንድ ይለኝ ብጀናጀን ምን ሆኖ ጥፋቱ? ጥፋቱ ብለሽ እኮ ቆምሽ። ጨርሽዋ። ጥፋቱማ አለም ቤስት ፍሬንድ ነች። እንዳታጠና አንተ ስትጀነጅናት ነበር። ያ ደግሞ ውጤቷን ይቀንሷል። እኔ ግን እንደዛ አይመስለኝም። ቀንተሽ ነዋ። ለምንድን ነው የምቀናው? ያው ስለምትወጂኝ ነዋ። ጀመረ ደግሞ ይሄ ጉራክ። እስኪ አለም ትሙት አልወድህም በይ። ለራስ የምትሰጠው ቦታ ግን የትየለሌ ነው መስሎሽ ነው? ከፈለግሽ ግን ከዚህ በኋላ አለምን አላውራትምሽ። ኧረ አዋራት። እኔ ውጤቷ እንዳይቀንስ ብዬ ነው። እሺ ውጤቷም እንዳይበላሽ ከትምህርቷም እንዳትስተጓጉል በቃ ካሁን በኋላ አላውራትም በስልክ። ምን ያስገለፍጣል? ደስ ብለሽ። ብዙም ደስ አልበልህ። እኔ ጆንዬ ነኝ። ችግር የለውም። እኔ ዘላለም አለሜንም እጠብቅሻለሁ። ዘላለም ባትጠብቀኝ ነው የሚሻልክ። ምን ነበር እንደው ያዘፋኝ ያለው? አዎ ተመጭ እንደው እያልኩ ሌት ተቀን ናፋቂሽ ሰርኬም ማይታክተኝ አለሁሽ ጠባቂ። ትንሽ አታፍርም? በዚህ ድምጽ ደግሞ ለመስፈን ስትሞክር ምን ችግር አለው? ሀሳቤን ለመግለጽ ያህል በቂ ነው። ደግሞ አልደከመሽም? አትቀመጭ? ቢደክመኝ ባይደክመኝ ምን አገባክ? ታዲያ ምን ችግር አለው? ቆሜ አጠብቅሻለሁ። እኔ ልሄድ ነው። ተቀመጥ። መቼ መተሽ ነው? መቼ የምትሄጂው? አሁን መጣሁ። አሁን ልሄድ ነው። ምን አገባክ? እኔማ አንቺን ባገባ ነው ደስ የሚለኝ። እሱ ሲያምርክ ይቅር። ትወጂኛለሽ፣ ታስታውቂያለሽ፣ ልውደድሽ እንጂ የት ትቀሪያለሽ? ቆይ ዛሬ ምን ታይቶ ነው? ካልዘፈንኩ ብለህ ልትሞት ነው እንዴ? ደስ የሚልህ ምን ታይቶኝ ነው? የምንህ?
ህልማይቼ ማታ ከማዶ መስኩ ላይ ህልማይቼ ማታ ከማዶ መስኩ ላይ ይሆን አዝማሪማ ወጣሃል። ቆይ ልጨርስልሽ እንጂ የሚወድሽ ልቤ ግን አይቶ ሳይበቃው በእጆችሽ ደባብሰሽ ልታክኝ ስለነቃው ተመቸውሻ? ምን ትመቸኛለህ? አዛከኝ እንጂ። ለማንኛውም ይሄን ያህል ካፍታቶሽ ይበቃሻል። በቃ እኔ ልሂድ። የትም አትሄድም። ለምን? ምክንያቱም እኔ ነኝ የመጣሁት፣ እኔ ነኝ የምሄደው። ሚሳብለም አንድ ነገር ግን ረስተሻል። ምንድነው የረሳሁት? ዛሬ ገደል ግባ ሳትይኝ እየሄድሽ ነው። ቆይ ግን አንተ ልጅ ጤነኛ ነህ? ይመስለኛል። የራስ ጉዳይ። የኔ ጉዳይ የኔ ኑሮ ካሁን በኋላ ገደል ግባ። እኔ ወድሻለሁ ሚሳብለም። ሳልጨርስልሽ ግን ያንቺ ሆኗል የኔ ምን ሆነሽ ነው? በጣም ደብሮሻል እኮ። ከናታን ጋር በኃይለኛው ተጣላ እንዴ? ለምን? እንደማይወደኝ ሳቅ ታናድጄ ልቡን ሰበርኩት። እሺ እንደማይወድሽ በምን አወቅሽ? ደስታ ከረሜላ ፈልጎ ያመጣልኛል ስል ጭራሽ ለዛች ዱርዬ ነግሮ በሷ ያስፈልግልኛል። ዱርዬ ማለት ቃጀል ነው። አንቺ ደግሞ ከሰው ውጭ ሌላ ዱርዬ ታውቂያለሽ? ታዲያ ስለጨነቀው ላንቺ አስበው መሰለኝ እኮ እንደዛ የሚያደርገው። አይደለም፣ በሰበብ አስባቡ እሷን ማግኘት ስለሚፈልግ ነው። እኔን ደግሞ ከእህትነት በዘለለ አያየኝም። እሱን ሳስብ ደግሞ ተጎዳው። ከዛ ደስታ የራቀው ባንተ ምክንያት ነው። ከዚህ በኋላ ላይ አልፈልግም አልኩት። ወይኔ መሲ፣ ቆይ እንዴት እንደዛ ትዋለሽ? ምክንያቱም እውነት ስለሆነ ነው። ደስታዬን ያጣሁት እሱን ማፍቀሬን ካወቅኩ ጀምሮ ነው። ደስታሽን ያጣሽው ለመደበቅ ከወሰንሽ በኋላ ነው። ሳብሊኒ መናገር ጣልቼ ነው። ቆይ እሱ እኔ እንደምወደው ባይወደኝስ? እሺ ቢወድሽስ? ሁሉንም መናገር ስቺ ነው የምታውቂው። ምክርና ቡጢ ለሰጪው ቀላል ነው አለው። አሁን ተረት ተረቱን ትታሽ ንገሪው። እሺ ካንቺ ልማር። እስኪ መጀመሪያ አንቺ ንገሪውና እኔ ልከተልሽ። እኔ ለማን ነው የምነግረው? ለኢላ ነው። እኔ እኮ ኢላን አልወደውም። አይደለ? እኔ ቢያንስ ካንቺ ይሻላለሁ። በጣም ለመወዳት ጓደኛዬ ውስጤን መናገር እችላለሁ። አንቺ ገና ለራስሽም አላመንሽም። ምንም ነገር ስለሌለ ነው አላመንኩት። ኧረ ነው። አዎ እንደዛ ከሆነ ጥሩ። ናታን፣ የተፈጠረ ነገር አለ እንዴ? እባክህ ከመሲ ጋር ትንሽ ተዋጭቀጥ። ምን አጥፍተህ? ምን እንዳጠፋው ራሱን ያላቅ። እንደዚህ እኮ ናችሁ ሴቶች። አንተ ማጠፋህ፣ እሷ ማጠፋች፣ ሁሉ ጊዜ ጥፋተኛው አንተ ነህ። ከመሬት ተነስታ ግንፍል ትላለች። የምር እኔ በጣም ነው ግራ የገባኝ። አፍቅራህ መናገር ከብዷት እንታቅላት ነው ብዬ ብነግርህ በጣም ደስ ይለኝ ነበር፣ ግን ምን ላድርግ፣ ቃል ገብቻለሁ። ቆይ እሺ፣ እኔ አሁን ምንድን ነው ማድረግ ያለብኝ? ሲመስለኝ ግን የሆነ እንድትረዳት የፈለገችው ነገር አለ። እና ታዲያ ለምን አትነግረኝም? እንዲህ ከምታስጨንቀኝ። ሴቶች እንደዚህ ናቸው። አንዳንዴ ጠንቋይ እንድንሆን ይጠብቃሉ። የሆነ አይኗን አይተን ምናምን እንድንረዳት ነው የሚፈልጉት። ቆይ እንዴት አይኗን አይቼ የፈለገችው ምን እንደሆነ መረዳት እችላለሁ? እኔ ለሱ መልስ የለኝም። የሚያስቡት እኔ ነገርኩ። ግን እንደ ሴቶች ውስብስብ የሆነ ፍጥረት አለ። እኔ እንጃ። ቆይ ሻው ምን ውስጥ ነው የገባሁት? አይዞህ ወንድሜ፣ ጊዜ የማይፈተው ቋጠሮ የለም፣ መታገስ ነው። እታገሳለሁ ካልኩኝ ተለያይተን መቅረታችን ነው። ምን አባቴ ዳ ውስጥ ነው የገባሁት? ወይ ለ7 ቀን ጸበል ተጠምቄ ልምጣና ልሞክር እንዴ? ምናልባት ልቧ ከራራልኝ ብዬ እኮ። አይ ወንድ ልጅ መከራው። አሬላ በእናትህ ዝም አትበለኝ። እኔ ምን ልበልህ? እኔም እኮ ጨንቁኝ ነው። ዳን እንዴ ምን ሆነ ነው ፊትህ? ምንም አልሆንኩም። ምንም አልሆንኩም ትላለህ እንዴ? እንደዚህ ተመተህ? ምንም አልሆንኩም አልኩ አይደል እንዴ? አትቆጣ። ደግሞ ምንድነው ያኔ አንተ አይደለ እንዴ ጓደኛ እንድንሆን መተህ የተዋወቀኝ? አሁን ተውኩታ። ለምን? ምክንያቴን አልነግርህም። ለምንድን ነው እኔ ላይ እንደዚህ የምትሆነው? እኔ እኮም እንደተፈጠረ ነግረኝ ልረዳ። የምሬን ነገር አሳስቦ ነው እንደምትጠይቀኝ? አዎ በሚገባ ያሳስበኛል። አስመሳይ ሰው ደስ አይለኝ። እኔ ማቃጣሪ ሰው ደስ አይለኝም። አቃጣሪ ነህ እያልከኝ ነው? እና አስመሳይ ነህ እያልከኝ ነው? ምንድነው ፍላጎት? የገጠመ ችግር ተረድቼ መፍትሄ መፈለግ።
ሁኔታ ግን እንደዛ አይመስልም። እና ምንድን ነው ይመስል? አላቀኝ ልጅ ዳኒ ቁንጥጬ በደንብ ተስማምተዋል ማለት ነው። ጎሽ